እዚህ ከፍ ብሎ ነው አይደለም። እንደዛ ሳይሆን ረሲል ነቢዩ ሰለላሁ ዐለይሂ ወሰለም እኮ 5 ጊዜ ብቻ ነው የተጠቀሱት። እና ምንድን ነው እንደዚህ የተገለጸበት አንዱን ከፍ ለማድረግ አይደለም ነው። ነገር ግን እነዚህ አካላቶች እስልምና ላይ ቦታ አላቸው ወይ? አዎ ቦታ አላቸው። የተለየ ቦታ አላቸው። አላህ ሱብሓነሁ ወተዓላ በትክክል እስቲ ፍርዓውን እኮ በጣም ብዙ ቦታ ላይ ተገልጿል ቁርአን ላይ። የሚገርማቸው ነገር ፍርዓውን ከረሱል ሰለላሁ ዐለይሂ ወሰለም በላይ የተገለጸው በነገራችን ላይ ፍርዓውን ነው። እዚህ ነው በስም ማለት ነው። ፍርዓውን እና ከረሱል ሰለላሁ ዐለይሂ ወሰለም በልጦ ነው አይደለም። ታዲያ ምንድን ነው ሲባል ታሪኩ እንደዛ ስለሆነ ታሪኩ የዚያን ያክል መገለጽ ስላለበት ነው ቁርአን ላይ እንደዛ የተገለጸው ነው። እንደዚሁም በተመሳሳይ ሌሎችንም ስንመለከት እንደዛ ነው። እና ማርያም ታዲያ ምንድናት? ማርያም ከዛ ላይ ተገልጣለች። ማርያም ብቻ እንዴት ነው ምናምን ታያለሽ። አሁንም ቅድም እኮ ብዙ ሙስሊም ሴቶች ተገልጠዋል ብዬ አስቀምጬልሻለሁ። ለምሳሌ አሲያን አመጣሁኝ። ከአሲያም በላይ ደግሞ ከእነሱ አሁን ሱረቱ ተህሪም ላይ ከፍ ብለሽ ስትመለከች ከሀዲ ሴቶች ራሱ ተገልጠዋል ነው ቁርአን ላይ ገዛሻል። ለምሳሌ የፊርዓውን የእንትና የማን ነው የሉጥ ሚስትና የኑህ ሚስት ማለት ነው። ለምን ከተባለ የተገለጡበት ዋና ምክንያት ምንድን ነው? ምሳሌ ተደርገው የምን የከሃዲያን ሴቶች ምሳሌ ተደርገው ተገልጧል። ስለዚህ አንድ ሰው ከፍ የሚለው እስልምና ላይ በሰራው ስራ ነው እንጂ ስሙ ስለተገለጠ ብቻ አይደለም ነው። እና ምሳሌ ናቸው። አሁን ለረሱል ሰለላሁ ዐለይሂ ወሰለም ሚስቶች፣ የረሱል ሰለላሁ ዐለይሂ ወሰለም እናት ምሳሌ ተደርገው ይያዛሉ። ለምሳሌ የረሱል ሰለላሁ ዐለይሂ ወሰለም ልጆች ምሳሌ ተደርገው ይያዛሉ ወይ ከሆነ አዎ፣ አማኝ በአጠቃላይ ምሳሌ አድርጎ የሚይዛቸው የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ለምሳሌ ምሳሌ ናቸው። ለምሳሌ አንሻ ረዲየላሁ ዐንሃ ለእኛ ምሳሌያችን ናት። ለምሳሌ እኔ ሮል ሞዴሌ ማናት ካልሽኝ አንሻ ረዲየላሁ ዐንሃ በጣም ነው ወዳት። እናቴን ራሱ እንደሱ አልወድ በጣም ነው ወዳት አንሻ ረዲየላሁ ዐንሃ ግልጽ ነው። ስለዚህ ሞዴል አድርገን የምንይዛቸው እኛ ብዙ ሴቶች አሉ። ከነዛ አንሻ ረዲየላሁ ዐንሃ አለች፣ ኸዲጃ ረዲየላሁ ዐንሃ አለች፣ ሐፍሳ አለች፣ ወዘተ ነገራቶች። እንደዚህም ቁርአን ላይ ከተጠቀሱ ደግሞ አንዱ አሲያ አለች። አሲያ ምንድናት? የፈርዓውን ሚስት ናት። ከዛ መካከል አላህ ሱብሓነሁ ወተዓላ በብቸኝነት ተገዝታ ሰላም መለከች ነው። እንደዛ ስላደረገች ሰብር አድርጋ ታግሳ እንደውም ከአላህ ሱብሓነሁ ወተዓላ ዘንድ ቤት ስራልኝ ብላ የዱንያን ገስር የዱንያን ነገር አልፈልግም ብላ አኼራን የመረጠች ሴት ስለሆነች ያቺ ሴት ለእኛ ምሳሌ ተደርጋ ተቀምጣለች። ገብተሻል? በተመሳሳይ ደግሞ ታዲያ ለእስራኤል ልጆች ለምን ተላከ ኢየሱስ ላልሽ ይሄ ከክርስትና እንኳ እያነሳሽው ራሱ ስህተት ነው። ይሄ በመንፈስ ቅዱስ ተወርግዞ ተወለደ ምናምን የሚባለው ነገር ያስተት ነው። አምላክ ከማርያም ማህፀን የፈጠረው ፍጡር መሆኑ ነው የሚያስቀምጠው። ሃይማኖት አበውን መመልከት ትችላለሽ። ባይብል ላይም እንደዚሁ ከሴት ምንድን ነው ቆላሲያስ ላይ እንደዛ አካባቢ ያስቀምጣል። ኢሳ አለይሂ ሰላም እንደተገኘ ማለት ነው። ወደ ዓለም ሲገባ መባል አልወደድክም፣ ስጋን ግን አዘጋጀህልኝ ነው። አዘጋጀህልኝ ማለት ፈጠረኝ ማለት ነው። ለምን ከተባለ አምላክ ምን ይላል? ሰማያትና ምድርን አዘጋጀሁ እያለ ያስቀምጣል። ማዘጋጀት ማለት በባይብል አወራር መፈጠር ማለት ነው። ስለዚህ ኢየሱስ ክርስቶስ ፍጡር ነው በባይብል። እንደገና ደግሞ ከድንግል ማርያም መፈጠሩ ከሌሎች ከፍ የሚያደርገው የእናትና አባት የሌለው ሰው እኮ አለ። ለምሳሌ መልከ ጻድቅ እናትና አባትም የትውልድም ቁጥር የሉትም እያለ ያስቀምጣል። እናትና አባት መለልት አምላክ አያስብልም። ይሄ ቃል ነበረ የሚለው ዮሐንስ 1:1 ላይ ያለው በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበረ የሚለው ኢየሱስ ክርስቶስ ቃል ተገብቶለት ነበር ነው። ስለ ቃል ኪዳን ነው የሚያወራው። ቃል ተገብቶለት ነበረ። ፍጻሜውን ደግሞ ከማርያም ማህፀን ነው ያገኘው። ነው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ታያለሽ። የተወለደው ወንድ ልጅ ነው እንጂ አምላክ አልተወለደም። ወንድ ልጅም ትወልጃለሽ ነው ያላት። የተላከውም ለማን ነው? ለእስራኤላውያን ብቻ ነው። ኢትዮጵያውያንን አይመለከትም። ታዲያ ለእስራኤላውያንን ሲልክ ማን ነው የላከው? አምላክ ነው የላከው። አምላክ ምን ብሎ ነው የተላከው? ቁርአን ላይ ስትመለከች ጌታ የጌታቸው ነው፣ ስለዚህ ተገዙት። የቀጥተኛው መንገድ ነው። ቀጥተኛውን መንገድ ያመላክት ዘንድ የመጣ ነው። ባይብል ላይም ስትመለከች ቀጥታ የሚያስቀምጠው የእስራኤል ልጆች ሆይ ይህን ቃል ስሙ። ራሳቸው እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረጉ ተአምራት እና በድንቆች ምልክቶች ከእግዚአብሔር ዘንድ የተላከ ሰው ነበረ ነው የሚለው። የነቢያትን አስተምሮ ነው የሰበከው። እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ነው ያስተማረው ኢየሱስ። ገብቶሻል? እስራኤል ሆይ ስማ ጌታ አምላካችን አንድ ነው፣ የእሱም ሆነ የአንቺ አምላክ አንዱ አምላክ ነው ብሎ ነው የሰበከው። ልክ ቁርአን ላይ ጌታ የጌታችሁ ነው ስለዚህ ተገዙትን ብሎ እንዳስተማረው ሁሉ የእስራኤል እዛ ላይም ሲሰብክ እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ነው የሰበከው። ስቲል እንትና ሰይጣን ራሱ መጥቶ ሲፈትነው ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ብሎ
ነቢያት የሰበኩትን ስብከት ነው ኢየሱስ ክርስቶስ ያነበበለት ማለት ነው። ገብቶሻል? ስለዚህ የነቢያት ስብከት አብ ወልድ መንፈስ ቅዱስን ኢየሱስን አምልኩ የሚል ሳይሆን አንዱን አምላክ የነ ይስሐቅ የነ ያዕቆብ የነ አብርሃምን አምላክ አምልኩ የሚል ነው። ቁርአንም ላይ ስትመለከቺ ኢሳ ዓለይሂ ሰላም የሰበከው ነቢያት የሰበኩት ይሄንን ነው። የእስራኤል ነቢያት እነ ዳዊትንም ስትመለከች እነ ይስሐቅ እነ ያዕቆብ በአጠቃላይ የአምላክ የአላህ ሱብሓነሁ ወተዓላ ነቢያቶች ናቸው። ስለዚህ ቁርአን ላይ የሚጠቀሱት የአምላክ ነቢያቶች ስለሆኑ እነዚህን ልክ ያለው እያለ እየነገረን ነው። ወንድሞቻችን ናቸው እነሱ። በእነሱም ደግሞ እኛ መላካቸውን እናምናለን። ምን ብለን እንቀበላለን? ነቢያቶች ናቸው ለነ ፉላን ህዝቦች ተልከዋል ብለን እኛ እንቀበላለን ነው። ምናልባት ግልጽ ከሆነች አለሁ ግን አለሁ አለሽ እኮ የቁርአንን ሶሪሽ ቀጥለ አለሽ ለማለት ነው። መርሐባ ባረከላሁ ሪም አለ ሪም አለሽ አንድ ሺህ ምናምን እኛም ብላችሁ የምታከብሩት ጾሙ ማለት ነው። ይቺ አንድ ወሯ የምትጾማል የምንድን ናት? እስልምና የመጣው በመቼ ነው? በጣም አሪፍ ጥያቄ። ብዙ ሰዎች የሚመስላቸው ይሄ 1400 ዓመት ብለን ረመዳንን ስንጾም ረመዳን ይሄ በዓመተ ምሕረት የተገደበ ነው የሚመስላቸው እና እስልምና የመጣው መጀመሪያ አዳም ሲፈጠር ጀምሮ ምስልምና አለ። ከዚያም በፊት ነበረ እስልምና። አላህ ሱብሓነሁ ወተዓላ ዘንድ የተወደደ ሃይማኖት እስልምና ብቻ እንደሆነ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ለምሳሌ ሱረቱል አሊ ኢምራን ላይ አምላካችን አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ኢነ ዲነ ዒንደላሂ ልኢስላም ነው የሚለው። አላህ ሱብሓነሁ ወተዓላ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። ምዕራፍ 3 ቁጥር 19 ላይ ሌላው ከቁጥር 85 ላይ ደግሞ ወመን የብተጊ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን እርሱ በመጨረሻው ዓለም ከከሳሪዎቹ ነው እያለ ይናገራል። በሌላ አንቀጽ አምላካችን አለ ፈአቂም ወጅሀከ ሊዲኒ ሐኒፋ ፊጥረተላሂ ለቲ ፈጠረ ነሰ ዐለይሃ ላ ተብዲለ ሊኸልቂላህ ዛሊከ ዲኑል ቀይም ወላኪነ አክሰረ ናሲ ላ ያዕለሙን እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ነው ትርጉሙ ያለህን ፍጥረት አይደለም ቀጣይ ደግሞ ያለህን ፍጥረት ያቺ አላህ ሱብሓነሁ ወተዓላ ሰዎችን የፈጠረ ለወጥ የለም እያለ ይናገራል። ስለዚህ ሰው ልጅ ሲፈጠር ምን ሆነ? አዳም ጊዜ ወይም አደም አለይሂ ሰላም ጀምሮ ከዛም በፊት የነበረ ሃይማኖት ነው። ታዲያ ይሄ 1445 1444 ምናምን እያልን ለምን እንቆጥራለን ሲባል በሂጅራ አቆጣጠር ሂጅራ ማለት ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና የተሰደዱበት ጊዜ ነው። ያ የሂጅራ አቆጣጠር ይባላል። ለተሻለ የሂጅራ አቆጣጠር በምን አቆጣጠር ጨረቃ ለስፋነ ስለ ጨረቃ ሲናገር ስለ ጨረቃ የሚጠይቋን እሱ የጊዜያት መቁጠሪያ ነው ብሎ መለከቸ ለስፋነ ታይ ያስቀምጣል። ጨረቃ ጊዜ መቁጠሪያ ነው። በጨረቃ አቆጣጠር አድርገን የምንቆጥረው ግን በሂጅራ ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ካደረጉ ጀምሮ እንትን ያለ ግን ከዚያ በፊት እኮ ረሱል ሰለላሁ ዐለይሂ ወሰለም ከተነሱ በኋላ እኮ ለ10 ዓመታት እኮ እስልምና ሰብከዋል። እስልምና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት አልመጡም። እስልምናን ያመጣው ማን ነው? አላህ ነው የፈጠረው። ከዛ አዳም አለይሂ ሰላም ለሰው ልጆች መመሪያ አድርጎ አላህ ሱብሓነሁ ወተዓላ ለሰው ልጆች ሃይማኖት አድርጎ ሰዎችንም ሲፈጥር በእሷ ላይ አድርጎ ፈጥሮና አዳምም ሙስሊም ነበረ። እነ ይስሐቅ እና አብርሃም እነ ያዕቆብ ሁላቸው ምን ነበሩ? ሙስሊሞች ነበሩ። እስልምናንም ነው የሰበኩት። ታዲያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድን ናቸው? የመጨረሻና የመደምደሚያ ነብይ ናቸው። እሳቸውም ነቢያት ያስተማሩትን እስልምና ደግሞ አስተማሩ ነው። እና ሂጅራ ይሄ የቀን አቆጣጠር ግን ከሃይማኖታችን ጋራ ምናምን የተያይዞ ምናምን እንደዚህ መጀመርና መቀነስ ምናምን ጋር ተያይዞ ሳይሆን ይሄ ጉዞ ወይም ደግሞ ሂጅራ ምንድን ነው? ስደት ያደረጉበትን ቀን ከዛ ተጀምሮ ይቆጠራል። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ያደረጉት በዚህ ቀን ነው ተብሎ ይያዛል። ከዛ በዛ ቀን እንቆጥራለን። የሂጅራ አቆጣጠር ብለን እንይዛለን። እስቲ ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን እንኳን አይደለም ያ ረሱል ላይ ሰለም ወደ መዲና የሄዱበት ቀን ነው። በዛ ቀን ተመርኩዘን ነው እኛ ሰሃባዎች ነው ይሄን የሚያደረጉት።
እና ይሄ ነው። ከዛ ተይዘን እንትን እንላለን፣ ቀን እንቆጥራለን። ግልጽ ከሆነልሽ እሺ። እኔም በጣም አመሰግናለሁ። ሌላ ጥያቄ አለሽ? ጊዜ የለኝም። መርሃባ። እኔ ልጠይቅሽ እንዴ? እኔ ልጠይቅሽ እንዴ? የቻልኩትን መልሳለሁ። ከሆነ የኢየሱስን አንድ